ሰላም ዩቲዩብ እንደምናችሁ። በዛሬ ቪዲዮ የምናየው ለዩቲዩብ የሚሆን ካሜራ ገዝተናል። ከአሁን በኋላ የምንሰራው ብሎግ ነው። ካሜራው እንዴት እንደሆነ ዛሬ አንቦክስ እናደርጋለን። ከእናንተ የሚጠበቀው ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የገዛነው ካሜራ ይህንን ይመስላል። ውስጡና እንዴት መስራት እንችላለን የሚለውን በዛሬ ቪዲዮ እናያለን። እንግዲህ አሁን የገዛነውን ካሜራ ሪቪው እናደርጋለን። ካሜራው እንዴት ነው የሚሰራው፣ ካሜራው እንዴት ነው፣ ስንት ብር ነው የሚገዛው የሚሸጠው የሚለውን በዛሬ ቪዲዮ አሳያችኋለሁ። ካሜራው ስም የለውም፣ ነን ብራንድ ነው ካሜራው። እንዴት ይከፈታል ነው እዚህ ጋር እንደምታዩት መክፈቻ በተን አለው። ስንከፍተው እንደዚህ ዌልካም የሚል ጽሑፍ ያመጣልናል እንደምታዩት። ከዛ በኋላ ያው እዚህ ጋር እንደምታዩት የተለያዩ ሞዶች አሉት። ሞድ አለው ፎቶ፣ ይሄ ደግሞ ፎቶ ለማንሳት ለምሳሌ በምንሰራው ተምኔል ፎቶ ለማንሳት ከፈለግን ይሄው ይሆናል። ሁለተኛው ደግሞ ታች ነው እንደምታዩት የፈለግነውን ነገር በእጃችን መቀየር እንችላለን። ይሄ ደግሞ ቪዲዮ ነው። ይሄው እንደምታዩት አሁን ለምሳሌ እዚህ ጋር አክሽን ማስጀመሪያ ያለው እዚህ ጋር እንደምታዩት፣ እዚህ ጋር ደግሞ ሲቲንግ ነው። በዚህ በጎን በኩል እንደምታዩት እዚህ ጋር ቻርጀር ማድረግ ያለው፣ እዚህ ጋር ደግሞ ሲም ካርድ ሜሞሪ ካርድ መቀበያ ያለው እዚህ ጋር እንደምታዩት። ከዛ እዚህ ጋር ስናዞረው ደግሞ ይሄን መሰል ሉክ እናገኛለን። የካሜራው እንደምታዩት ፍሌክታችሁ ነው። ይሄ ሁለተኛ ደግሞ እዚህ ጋር ስንዞር የምናገኘው ይሄ መዝጊያና መክፈቻው ነው። ይሄ ደግሞ ማዞሪያ ነው። እንደዚህ ፊት ለፊት ከፈለግን ያዞርልናል፣ እንደዚህ ከፈለግን ደግሞ ያዞርልናል ማለት ነው። እኛ እንደፈለግን እንጠቀማለን። ፊት ለፊት ደግሞ የምናያቸው ይሄ ዙም አውት ለማድረግ ነው። ይሄ ደግሞ ዙም ለማድረግ ነው። ይሄው እንደምታዩ ዙም በደንብ ያደርጋል። ዙም አውት ደግሞ በዚህ ማድረግ እንችላለን። ይሄ እንዲሽከረከራል። ይሄ ደግሞ ለመመለስ ነው። እንደምታዩት 360 ዲግሪ መሽከርከር ይችላል። እንደምታዩት አሪፍ ካሜራ ነው። ለጀማሪዎች የሚሆን ካሜራ ነው። እንግዲህ እንደምታዩት ጽድት ያለና አሪፍ በጣም አሪፍ ካሜራ ነው። እንዴት ይሄ ማግኘት እንችላለን ካላችሁ ስንት ብር ገዛው ለሚለው ጥያቄ የገዛሁት 20 ሺህ ብር ነው። እናንተ ማግኘት ይሄን ካሜራ እናንተ ማግኘት ከፈለጋችሁ በቴሌግራም ቻናሌን አስቀምጥላችኋለሁ። እዛ ላይ ማዋራት ትችላላችሁ። እና ራሱን ችሎ መቀመጥ የሚችል ካሜራ ነው። ይሄው እንደምታዩት ራሱን ችሎ ይቀመጣል። ይሄው እንደዚህ አድርገን ለምሳሌ አክሽን መስራት እንችላለን። ይሄው ይከታተላል ራሱ። ምግብ ሪቪው ማለት ከፈለገን ማድረግ እንችላለን። የፈለግነውን ነገር መስራት እንችላለን። በዚህ ካሜራ መስራት እንችላለን። ለጀማሪዎች የሚሆን ካሜራ ነው። 4K ነው የሚቀርጸው ካሜራው። እናንተ የሚጠበቀው ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ ቤተሰብ ነው። አሁን በቀጣይ ቪዲዮ ደግሞ ውጪ እየቀረጽንበት አሳያችኋለሁ።